እቃችሁን ገዝታችሁ ወይም ብራችሁን ይዛችሁ መውጣት ከቻላችሁ ብራችሁን። ግን ብዙ ጊዜ ብር ይጠፋብኛል። ያው መዳም ቤት ታማኞች አይኖሩም፣ ሌባ ይኖራል፣ ብዙ ነገር ስለሚኖር ወርቅ ገዝታችሁበት ያስቀመጣችሁ የደበቃችኋትን ብር ማለት ነው። ለቤት ብላችሁ ስትልኩ፣ ለሆነ ነገር ብላችሁ ወደ ሀገራችሁ ስትልኩ ትንሽ ቢያንስ ሩባን ማለት ነው ግማሹን እንኳን ማስቀመጥ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ከታዘብኩትና ሀገር ከገባሁኝ ታውቃላችሁ፣ ሀገር ገብቻለሁ ታውቃላችሁና 1 ወር ሞላኝ ሀገር ከገባሁና ከታዘብኩት ዞር ዞር ብዬ እኔ ሰፈር ራሱ የኔ ቤት ያለበት ሰፈር አብዛኛ የአረብ ሀገር ሴቶች ቤት ነው ማለት ነው። የመዳም ቅመሞች ቤት ነው እና ብዙ ጊዜ ቤት እንሰራለን ብለን ወተን በአንድ ቤት ብዙ አመት ቆይተን 10 አመት 10 ምናምን አመት ከዛ ዞር ብለን ስናይ ትዳር የለንም፣ ልጅ የለንም፣ ገና አልተሰበሰብንም፣ ገና ተበታትነን ነው ያለነው። ቤታችን ሌላ ሰው ነው የሚኖርበት። ምናልባት ተንሻፎ ነው ያለው፣ ምናልባት አላለቀለትም። ሲጀመር ከስንት አንድ ሰው ነው እንጂ አብዛኛው ሰው ቤተሰብን ብትሉ ባልን ብትሉ ማንም ሰው እናትን ብትሉ ከስንት አንድ አሉ፣ ከስንት አንድ። አብዛኛው ግን ብራችን ግማሽ በግማሽ ሄዶ ወይ በሩቡ ነው የሚሰራው ወይ በግማሹ ነው የሚሰራው እና ከዛ ሳያልቅ ረዥም ካለቀ ትመጣላችሁ። ቤታችሁ ካለቀ ስለምትመለሱ ወደ ሀገር ስለምትመጡ ኖ ቤታችሁ እንዲያልቅ አይፈለግም። በ10 ሺህ የሚገዛው 20 ሺህ ተብላችሁ ከዛ እሱም ተሟልቶ አይሰራም። የ20 ሺህ 30 ሺህ እያሉ እሱን ተሟልቶ አይሰራም እና ግማሽ በግማሽ ሆኖ ነው የሚጠብቃችሁና ስለዚህ አንዴ ሰርታችሁ ሞክሩ። ወንድምም ሊሆን ይችላል፣ አባትም ባልም ማንም እዚህ ሀገር እናንተ እዛ ሆናችሁ እዚህ ሀገር የሚሰራላችሁ ሰው አንዴ ሞክሩትና ከዛ በሌላ ሰው አጣሩ። በሌላ ሰው ካላጣራችሁ ወላሂ አምነዋለሁ የምትሉት ሰው የራሴ የምትሉት ለምሳሌ ባል ከባላችሁ ጋር ተመካክራችሁ አይደል የምትሄዱት? ቤት ሰራለው፣ ይሄን ሰራለው፣ አንተ እኔ እስከመጣ ድረስ ይሄን አድርግ ምናምን ተባብለን ነው የምንሄደው። ግን እሱ ከሄድን በኋላ አብዛኛ ጊዜ እዚህ ሀገር ያሉ ባሎች ሀሳባቸውን ይቀይራሉ። በቃ እንድትመጡ አይፈልጉም። ሁሌ ግማሽ በግማሽ እየሰሩ ጥሩ ባሎች አሉ። በተሰጣቸው ነገር ጠቅጠቅ አድርገው በቃ ቆንጆ ነገር ሰርተው የሚጠብቁ በጣም ምርጥ ባሎች አሉ። ግን በዛ ልክ ደግሞ አብዛኞቹ ስናይ የለም። ስለዚህ ረዥም ለአንድ ቤት ብላችሁ ረዥም አመት አትቆዩ። ጥሩ ሰው ካላችሁ ወላሂ ጥሩ ሰው፣ ጥሩ አባት፣ ጥሩ ወንድም፣ ጥሩ ባል፣ በቃ ጥሩ ከጎናችሁ ጥሩ ሰው ካለ በ3 አመት በ4 አመት ትለወጣላችሁ። ምክንያቱም የኛ የሴቶች ደመወዝ ከወንዶች የበለጠ ነው ታውቃላችሁ። ከ40 ሺህ በታች የምትቀበል የመዳም ቅመም የለችም። ከ40 ሺህ በላይ ነው እንጂ ይሄን ሁሉ ደግሞ አብዛኞቻችን ኮንትራት ቤት ስለምንሰራ ጠፍተው ራሱ የሚሰሩ ጥቂቶች ናቸው እንጂ ይሄ ከዓላማ ውጭ የሆኑት አብዛኞቻቸው አንድ ቤት ላይ የጠፋ ሰው ራሱ አይመስሉም። አንድ ቤት ላይ ገብተው ረዥም አመት የሚሰሩ ጠዋል የሚሰሩ አሉ ማለት ነው። የእነሱ ደሞዝ ደግሞ ከፍ አለ ነው እና ሁሉንም ደሞዛችን እኛ መዳም ቤት ስለምንበላ መዳም ቤት ስለምንተኛ የቤት ክራይ ስለሌለብን የቀለብ ስለሌለብን ምናልባት ለአንዳንድ ወጭ ለሳሙና ለምናምን ለሻምቡ ብለን ካስቀመጥን እንጂ ያን ሁሉ ከቨር የሚያደርጉ መዳሞች አሉ። ይህን ሁሉ ለሴት የሚያስፈልገን ነገር ከቨር የሚያደርጉልን መዳሞች አሉ። ሰሙኒ ሳትቀር ነው ወደ ሀገር ምንልካት። ግን ሁሉም ነገር ላልነው ነገር ይውላል ወይ አላህ ነው የሚያውቀው። ጥቂት ሰዎች ሊያደርጉልን ይችላሉ። ግን ጥሩ ሰው ያላቸው ሰዎች በ4 አመት ቆንጆ ቤት በ3 አመት ስታዩ ዞር ዞር ብላችሁ ስታዩ ከሄደች ገና 3 አመት ሆነ፣ ከሄደች ገና 4 አመት ሆነ ይባላል። ቆንጆ ቤት በቃም ቅምጭምጭ ያለች ቤት የተሰራላቸው ሰዎች የመዳም ቅመሞች አሉ ማለት ነው። ስለዚህ እኔ ልላችሁ የፈለኩትኝ
ጥሩ ካልሰሩላችሁ፣ በተለይ ህጋዊ ሆናችሁ የምትሰሩ መዳም ቤት ያላችሁ ህጋዊ ሆናችሁ የምትሰሩ ልጆች ማለት ነው ሀገራችሁን መታችሁ የተሰራላችሁን ነገር አይታችሁ። እኔ ከዚህ በፊት ተመላልሻለሁ ከአንዴም ሁለቴም ምናምን፣ ግን በመመላለሴ አተረፍኩ እንጂ አልተጎዳውም። ታያላችሁ ምን እንደተሰራላችሁ ምን እንደሆነ ምናምን ታያላችሁ። እና ከዛ በኋላ አላማ እቅድ ይዛችሁ እንደገና ትሄዳላችሁ። ከዛ ትጠነክራላችሁ ማለት ነው። ግን እዛው በሄዳችሁ ስትኖሩ እናንተ የምታስቡት የድሮውን ኑሮ ነው፣ የድሮውን ችግር ነው። ወላይ በአሁኑ ሰዓት ተቸግሮ የሚኖር ሰው የለም። በእርግጥ ኑሮ ውድ ነው ሀገራችን ምናምን ይባላል እንጂ ዝልጥ ብሎ ነው ጠግቦ በልቶ ነው የሚኖረው ማንም ሰው። እና የእናንተ ህይወት ነው ወደኋላ የሚቀረው፣ የእናንተ እድሜ ነው እዛ ተበልቶ የሚቀረው እንጂ ቤተሰቦቻችሁማ በድሮ ማንም በድሮ ሰባት ሰቡት። እሺ፣ ስለዚህ ምጡና ቤታችሁን አይታችሁ የተሰራላችሁ ነገር እውነት ነው ወይ? ከፈቶ እና ከእውነቱ አንድ ነው ወይ? ብዙ ጊዜ በፈቶ ይሸውዱናል። እና ጥሩ ሰው ካላችሁ በ4 ዓመት ትለወጣላችሁ። ወላሂ በ4 ዓመት ምን የመሰለ ቤት ሰርታችሁ ከነቃው ከነምኑ ሙሉት ታረጋላችሁ። ግን ጥሩ ሰው ከሌላችሁ 8 ዓመትን ብትሰሩ ያው ያላለቀለት ቤት ነው። 10 ዓመትን ብትሰሩ እንደዚህ ያጋደመ ቤት ነው። በቃ ምን ልበላችሁ፣ የፈለገ ብትሰጧቸው ለወጭ ጨምራችሁ ራሱ ብትሰጡ፣ ለምሳሌ 20 ሺህ ብር ነው ከተባላችሁ 25 ሺህ ብር ምናምን ለወጭ ሆነዋል ብላችሁ ነው ጨምራችሁ 30 ሺህ ብር ምናምን አድርጋችሁ የምትሰጡት። ያንም አድርጋችሁ ብትሰጧቸው አሟልተው አይጠብቁም የዚህ ሀገር ሰው። ስለዚህ ረዥም ዓመት አትቀመጡ። እዚህ ስትመጡ ዱብዳ ነው የሚሆንባችሁ። መታችሁ ስትሄዱ አንደኛ የሀገሩን ባህሪ ታውቃላችሁ። ሀገራችሁ ላይ ምን ያህል እንደተለወጠ ሰው ምን ያህል እንደተለወጠ ምናምን እሱን ስለምታውቁ ነቂ ትሆናላችሁ። አንድ ቦታ ላይ ረዥም ዓመት ስትቀመጡ ጅዝብ ነው የምትሉት። የምታስቡት ያኔ ድሮ ትታችሁ ትሄዳችሁ ነው። ስለዚህ ኑና እንደውም ጥሩ መዳም ካላችሁ ህጋዊ ከሆናችሁ የ1 ዓመት የ2 ዓመት ገንዘባችሁን ይዛችሁ ብትመጡ ራሱ የተጀመረ ቤት ራሱ ቢኖራችሁ በደንብ አድርጋችሁ ማሰራት መጨረስ ትችላላችሁ። እዚህ ስራ መጀመር ትችላላችሁ ማለት ነው። ግን ወደዚህ የተላከ ብር አለኝ ብላችሁ 100% ቢያንስ ጥሩ ሰው ራሱ ያ ሰው በጣም አምነዋለሁ ጥሩ ነው የምትሉት ራሱ ከሆነ ግማሽ % ይኖራል አይኖርም ብላችሁ አስባችሁ ነው። እዚህ ስትመጡ ልባችሁ ነው የሚሰበረው። ብዙ ነገር ጠብቃችሁ ስትመጡ ኦፍኮርስ የራሳችሁ ነው የላካችሁት ገንዘብ ነው። ግን ስትመጡ አሁን አንዳንድ ሰው ቤቱ ተንሻፉበት ገና ያላለቀ ቤት፣ እኔ ራሱ ቤት ሻልቋል ተብዬ ነበር የመጣሁት። ግን ብዙ የሚቀሩ ነገሮች አሉ። በእርግጥ ዋና ዋና ነገሮች አልቀዋል አልሐምዱሊላ። ግን ትንሽ አሉ ያላለቁ ማለት ነው። እና እንደዛ ተብላችሁ ነው የምትመጡትና ብር ባይኖራችሁ፣ እኔ አሁን ብር ባይኖረኝ በሳጭ ነበረ። ብር ስላለኝ በቃ በብር ያስጨርሰዋለሁ ብዬ ጀመርኩት ማለት ነው። እና አለኝ ብላችሁ ያላችሁትን ነገር ጥርግ አድርጋችሁ ልካችሁ ባዶ እጃችሁን አትምጡ። ያዙ፣ ደበቅ አርጉ፣ ይጠቅማችኋል። እኔ ስልክ የደበኳትኝ ገንዘብ ናዝ እስከዛሬ የጠቀመች ማለት ነው። ለምሳሌ ብር እየላኩ ለዚህ ለቤት ለምናምን ወጪ እየላኩኝ ለቤት ለራሴ ነው የሆነ ነገር አድርጉልኝ ስልክ በአካውንት 10 ሺህ 15 ሺህ 5 ሺህ ምናምን ያስቀመጥኩትኝ እሱ ነው እስካሁን እየጠቀመኝ ያለው ማለት ነው። ስለዚህ ወደ ሰው የላካችሁት ነገር 100% አለኝ ብላችሁ አትምጡ። ቤታችሁ የአብዛኞቻችን ቤታችንም ያላለቀለት ነው። አሁን ደግሞ ማፍረስ በኮሊደር